ተሰደዋል። መኖሪያ ቤታቸውም ተቃጥሏል። ከግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት አስኮ ወረዳ ጣላት አጨፋ ቀበሌና ካራ ኩፍቴና በሚባሉ አካባቢዎች ኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ግድያ ተፈጽሟል። በአስኮ ወረዳ ጣላት አጨፋ ቀበሌ ብቻ በታጣቂ ኃይሎች በተፈጸመ ሰብአዊነት በጎደለው ጥቃት ከ10 በላይ ንጹሐን ኦርቶዶክሳውያን ተገድለዋል። በአካባቢው 101 ዓመታት ዕድሜ ያስቆጠረው የጣላት አጨፋ ቅዱስ ገብርኤል ቤተ ክርስቲያን ሙሉ በሙሉ በእሳት መውደሙ ተገልጿል። በተመሳሳይ ጥቃት በካራ ኩፍቴና መድኃኔዓለም ቤተ ክርስቲያን ላይ ጥቃት የተሰነዘረ ሲሆን የቤተ ክርስቲያኑ ንብረት የሆኑ ቤቶች በመቃጠላቸው ምዕመናን የመድኃኔዓለምን ቅዱስ ስዕል ይዘው በእግራቸው ወደ ሌላ አካባቢ መሸሻቸው ታውቋል። በዚሁ በምስራቅ አርሲ ሀገረ ስብከት በሽርካ ወረዳ በሁለት ወጣት ኦርቶዶክሳውያን ላይ ዘግናኝ ግድያ መፈጸሙ ተሰምቷል። ድርጊቱ በተፈጸመው ሚታና ዋጂ ቀበሌ ሲሆን ታጣቂዎች ግንቦት 23 ቀን 2018 ዓ.ም ወደ ወጣቶቹ መኖሪያ ቤት በመግባት በቁጥጥር ስር እንዳዋሏቸውና በመቀጠልም ወጣቶቹን ወደ ሚታና ጋዶ ቀበሌ በመውሰድ አንደኛውን በስለት አርደው ሁለተኛውን ደግሞ በጥይት በመምታት በጭካኔ ሕይወታቸውን እንዳጠፉት ተገልጿል። ሕይወታቸውን የሚያጡት የእነዚህ ወጣቶች ሥርዓተ ቀብር ግንቦት 24 ቀን 2018 ዓ.ም በጋዶ ማህደረ ስብሐት ቅድስት ማርያም ቤተ ክርስቲያን ምዕመናንና ቤተሰብ በተገኙበት በአንድ መቃብር ተፈጽሟል። በምስራቅ አርሲ ሀገረ ስብከት አገልጋዮችና ምዕመናን ላይ በተደጋጋሚ ጥቃት እንደሚፈጸምበት ማህበረ ቅዱሳን ቴሌቪዥን ለዓመታት መረጃ እያደረሰ ቢሆንም ዛሬም ድረስ ዘላቂ መፍትሄ አልተገኘም። መረጃው የማህበረ ቅዱሳን ቴሌቪዥን ነው። በብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት የ7ኛው ጠቅላላ ምርጫ የተረጋገጠ የመጨረሻ ውጤት ከግንቦት 27 እስከ ሰኔ 2 ቀን 2018 ዓ.ም ድረስ ባለው ጊዜ ውስጥ ይፋ ይደረጋል። ይሁን እንጂ አጠቃላይ ውጤቱ ከመታወቁ በፊት ከዛሬ ማክሰኞ ግንቦት 25 ቀን 2018 ዓ.ም ጀምሮ በየምርጫ ጣቢያዎቹ ላይ ጊዜያዊ ውጤቶች መለጠፍ ይጀምራሉ። በተመሳሳይ ከግንቦት 25 እስከ ግንቦት 29 ቀን 2018 ዓ.ም ድረስ በምርጫ ክልሎች ደረጃ ጊዜያዊ ውጤቶች ይፋ እንደሚደረጉ ተገልጿል። ምርጫ ቦርድ ከየምርጫ ክልሎቹ ውጤቶችን የመረከብ ሂደቱ ከግንቦት 26 እስከ ሰኔ 1 ቀን 2018 ዓ.ም ድረስ የሚከናወን ሲሆን ከምርጫው ዕለትም ግንቦት 24 ጀምሮ እስከ ሰኔ 2 ቀን 2018 ዓ.ም ድረስ ባለው ጊዜ ውስጥ ማንኛውንም አይነት ቅሬታዎችን የመቀበልና የማስተናገድ ሥራ እንደሚሰራ ተመልክቷል። ግብጽ ወደ ባህር በር እንዳንደርስ እያደረገች ነው አለች ኢትዮጵያ። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ግብጽ ለማደናቀፍ እየሞከረች ነው ስትል በይፋ ከሰሰች። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው የግብጽን አካሄድ ተቀባይነት የሌለው ሲሉ ኮንነዋል። ግብጽ በቅርቡ ከኤርትራ ከሶማሊያና ከሱዳን ጋር በወታደራዊና ኢኮኖሚያዊ ስምምነቶች በማድረግ ኢትዮጵያን የመክበብ ስትራቴጂ እየተከተለች እንደሆነ ይነገራል። የግብጽ ውጭ ጉዳይ ሚኒስቴር የቀይ ባህር ጉዳይ የሚመለከተው የባህር ጠረፍ ያላቸውን ሀገራት ብቻ ነው ማለታቸው ኢትዮጵያን በዲፕሎማሲያዊ የማግለል ሙከራ ተደርጎ ይወሰዳል። አለመግባባቱ ከህዳሴው ግድብ ውጥረት ጋር የተያያዘ ቢሆንም ኢትዮጵያ ከሶማሌላንድ ጋር የጀመረችውን ጨምሮ የባህር በር ባለቤት የመሆን ፍላጎቷን በሰላማዊ መንገድ እንደምትቀጥል አስታውቃለች። በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት አዳዲስ ሹመቶችን አጸደቀ። ከጦርነቱ በፊት ተቃውሞ የነበረውና በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ህወሓት ያቀረባቸውን አዳዲስ የካቢኔ አባላት፣ የዞን አስተዳዳሪዎችና የጠቅላይ ፍርድ ቤት ፕሬዝዳንት ሹመት ዛሬ ማጽናታቸው ተገለጸ። የህወሓት ምክትል ሊቀመንበር አማኑኤል አሰፋ የክልሉ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ ሆነው እንደተሾሙ የክልሉ የዜና ምንጮች ጠቁመዋል። 70 በመቶ ያህሉ የካቢኔ አባላት ከህወሓት የተውጣጡ ሲሆን 30 በመቶዎቹ ከተቃዋሚ ፖለቲካ ፓርቲዎችና ከምሁራን የተውጣጡ እንደሆኑ ተገልጧል። በተመሳሳይ ወልደ አብርሃ ገብረ ጻድቅ የሰሜን ምስራቅ ዞን ዋና አስተዳዳሪ፣ ሲሻይ ግርማ የማዕከላዊ ዞን ዋና አስተዳዳሪ፣ ዝናቡ ገብረ መድን የደቡባዊ ዞን ዋና አስተዳዳሪ፣ ግደያ ዝናው የምዕራብ ዞን ዋና አስተዳዳሪ፣ ፍስሐ ኃይላይ የምስራቅ ዞን ዋና አስተዳዳሪ እንዲሁም ከለሊ ሀጋዚ የደቡብ ምስራቅ ዞን ዋና አስተዳዳሪ ሆነው እንደተሾሙ ዘገባዎች ይጠቁማሉ። በሰባተኛው ጠቅላላ ምርጫ ከፍተኛ የመንግስት የሥራ ኃላፊዎች ድምፃቸውን ሲሰጡ የአፍሪካ ህብረት ደግሞ የምርጫው ሂደት በስርዓትና በሰላም እየተካሄደ መሆኑን ገለጸ። በኢትዮጵያ እየተካሄደ በሚገኘው
7ኛው ጠቅላላ ምርጫ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የፌዴራልና የክልል ከፍተኛ የሥራ ኃላፊዎች በተለያዩ የምርጫ ጣቢያዎች በመገኘት ድምፃቸውን ሰጥተዋል። ሂደቱን በቅርበት እየታዘበ የሚገኘው የአፍሪካ ህብረት የምርጫ ታዛቢ ቡድንም የድምፅ አሰጣጡ በስርዓትና በሰላማዊ ሁኔታ እየተከናወነ እንደሚገኝ አስታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በትውልድ ቀያቸው በሻሻ በመገኘት ድምፃቸውን የሰጡ ሲሆን የፌዴራልና የክልል ከፍተኛ መሪዎች በተለያዩ የሀገሪቱ አካባቢዎች ድምፅ ሰጥተዋል። በአዲስ አበባ የምክር ቤት አባላትና የከተማዋ ነዋሪዎች ድምፅ ሰጥተዋል። የአዲስ አበባ ከንቲባ አዳነች አቤቤ በልደታ ክፍለ ከተማ ወረዳ 8 በሚገኘው ጀነራል ጃጋማ ኪሎ ምርጫ ጣቢያ በመገኘት ድምፃቸውን አኑረዋል። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ በተመሳሳይ በምርጫ ጣቢያ ተገኝተው ድምፅ ሰጥተዋል። በአማራ ክልል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና የአማራ ክልል ርዕሰ መስተዳደር አረጋ ከበደ በባህር ዳር ከተማ በመገኘት ተመሳሳዩን አድርገዋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉና የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ በአርባ ምንጭ ከተማ ድምፃቸውን ሰጥተዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ነጋሽ ዋጌሾ እንዲሁም ድምፃቸውን አኑረዋል። ምርጫ ጣቢያው ሙሉ በሙሉ እንዲዘጋ ተወስኗል። የኢትዮጵያ ብሔራዊ ምርጫ ቦርድ በቡርጃ የምርጫ ጣቢያ ተፈጽሟል በተባለ ህገወጥ ድርጊት ምክንያት ጣቢያው ሙሉ በሙሉ እንዲዘጋ መወሰኑን የቦርዱ ሰብሳቢ ወይዘሮ ሜላተ ወርቅ ኃይሉ አስታወቁ። የቦርዱ ሰብሳቢ እንደገለጹት በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያ በድምፅ መስጫ ወረቀት ላይ ምልክት እያደረጉ ድምፅ ሲሰጡ ስለተገኙ የምርጫ ጣቢያው ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ዘግቷል። ይህንን ድርጊት የፈጸሙ ተፈጻሚዎች ላይ በቀጣይ የሚወሰደውን እርምጃ በቀጣይ ያሳውቃል።